ጊዜ ስለማደርግ እንደዚህ ቆም ብላችሁ ካልተያያችሁ ወይም ያላያችሁት ሰው ካለ ሰላም በሉት እስቲ ብድግ በሉና ቆሙና ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። ዛሬም የተገናኘነው በምኑ ነው? ቴንኪው። ይሄ የምህረቱ ነገር የህይወት መርህ በእያንዳንዱ ጊዜ ሰው ይሄን ከረሳ ደስ ብሎኛል። እዚህ ጋርም ስላደረጋችሁ ሰው ይሄን ከረሳ ምንድነው የሚለው? እጄ ይሄን አደረገች፣ ሰርቼ ያገኘው፣ ጎበዝ ስለሆንኩ ነው፣ ዘመድ ስላለኝ ነው፣ እንትን ስለሆንኩ ነው የሚል ሰው እጁን ይሄንን ደጋግሞ ማያነሳ ከሆነ ሰው እጁን ያስገባል። ችሎታውን፣ ገንዘቡን፣ ዕውቀቱንና በእያንዳንዱ ቀን የጨዋነት ልክ ነው ምህረትን ማንሳት። እጅግም ስትበለጥጉ እጅግም ስትበረቱ ብርታት አይደለም ጉልበት አይደለም ማለት ጥበብ ነውና በቋሚነት እንደዚህ መቀየር ይሁንልን። ምክንያቱም ይሄን የሚረሱ አሉ አይደል? ምህረት ሲረሳ በእግዚአብሔር ምህረት ላይ ወይም የእግዚአብሔርን ደግነት ላይ ሰው ክፉ ልቡንና ወይ ደግሞ የአጋንንትን ነገር የዚህ ምድር ነገር በጣም ይከትና በኋላ ለመካድ እድል ያገኛል ወይም ጉልበት ይገዛል። ጉልበቴ ነው ማለት ይጀምራል እና ከእንዲህ አይነት ከባባድ ውድቀቶች ትዝላችኋል። ሕዝቅያስም በበረታ ጊዜ ልቡ ታበየ የሚል ቃል አለ። ምን ባለ ጊዜ ግን እኮ የሚገርማችሁ የሰውዬ እድሜ ጨምርልኝ ብሎ ወደ ግድግዳ ዞሮ ያለቀሰ ነብዩ ኢሳይያስ ተንብዮበት እግዚአብሔር ትሞታለህ ብሎት እና ነግሮት ወደ ቤቱ ሳይደርስ ወደ ግድግዳ ዞሮ ምርር ብሎ አለቀሰ። ምን ነው ቀኑ አጠረ ብሎ በጣም ብዙ በሆነ ጊዜ እግዚአብሔር መልሶ ለነብዩ ሂድና እንዲበለው እድሜ ጨምርልሃለሁ ቀንም ጨምርልሃለሁ አለው። መልሶ ተመልሶ ነገረው እና የእግዚአብሔር ቃል ሰናክሬም የሚባል የአሕዛብ መንግስት ወይም የሶሪያ መንግስት አሁንም ያለችው አሲሪያ የእሱ ሀገር መንግስት ነበረ እና በጣም እስራኤል ላይ በርትቶ ነበር። እንደምታውቁት የእስራኤልም ቴሪቶሪ ገና አልተከበረም ነበር። እሱ ራሱም ገና ልጅ አልወለደም ነበርና ንግስና ለመቀጠል ፈተና ውስጥ ወድቆ ነበር። እንደምታውቁት ከሰለሞን ማነው ከሳኦል ጀምሮ ከዛ ሳኦል በሰራው ነገር ምክንያት ሲቋረጥ ከዳዊት ጀምሮ እንደምታውቁት የዳዊት ልጅ 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 ብሎ ነው ኢየሱስ ክርስቶስ የመጣውና ይሄ ሁሉ ባልነበረበት ጊዜ ነው እግዚአብሔር እድሜ የቀጠለለት እንደ ምህረቱ መጠን። ጌታ ይባረክ። እድሜ ሲጨምር እንደምኑ መጠን ነው? እንደ ምህረቱ መጠን ነው። በኋላ ግን እግዚአብሔር እጅግም አበለጠገው፣ እጅግም በረታ። የአሕዛብ መንግስታት ሁሉ ስጦታን እስኪያመጡለት ድረስ በአሕዛብ መንግስታት ሁሉ ላይ በረታ። ይገብሩለት እነዛ ያስጨንቁት የነበሩና የእስራኤልን ሪሶርስ ይወስዱ የነበሩ የሰናክሬም ጦር ነገር ተገልብጦና ተቀይሮ ደግሞ ሁሉ ግብር የሚያመጡለት እስኪሆን ድረስና የሁሉ አይን እሱ ላይ መጣ። አቤት አቤት ምን አይነት ሰው ነው የተባለ ከሩቅ መንግስታት ጭምር እየመጡ የጥንካሬ ምልክት ምንድነው? የጥንካሬስ ምክንያት ድል እንድታደርግ እንድትቀየር እንድትበረታ እንድትበለጥግ የእስራኤል መንግስት ጠንካራ እንድትሆን ምክንያቱ ምንድነው እያሉ ከብዙ ቦታ እየመጡ ይሰበሰቡ ነበር ይላል የእግዚአብሔር ቃል። እሱም በበረታ ጊዜ ልቡ ታበየ ይላል። ከባድ ናት እቺ ልብ፣ ትንሽ ናት ግን አገር ነች፣ ታፍናለች፣ መጥፎ ናት። እና እግዚአብሔር ገረመው። እኔ በጨመርኩልህ እድሜ ብሎ እሱ ጭራሽ የአሕዛብ መንግስታት እየመጡ ሲጠይቁት ግምጃ ቤቱን ያሳያቸው ነበር ወይም የጦር ስልቱንና መከላከያ ሰራዊቱ የሚታጠቀውን ትጥቅ ያሳይ ነበር እና አስኬደው እንትኑን ሂዱና አሳዩአቸው ተብሎ በጥንት ጊዜ ሙቨብል ስላልነበሩ መሳሪያዎቹ
ሰው እየሄደ ነበር የሚጎበኛቸው አሁን ነው ለምሳሌ ታውቃላችሁ የአብዮት ቀን የነጻነት ቀን ምናምን የሊበሬሽን ዴይ ፍሪደም ዴይ ምናምን የተባለ ቀን በየሀገሩ የቻይናም ያከብራሉ አሜሪካ እንኳን አሁን ካልጀመርኩ ብላ ተዝላቸዋል በትራምፕ ዘመን የመከላከያ ሰራዊት እንዲሄድ መነሻው ይሄ ታሪክ ሳይሆን አይቀርም ምክንያቱም መጽሐፍ ቅዱስ ላይ ነው ብዙ ነገሮች መነሻቸው መጽሐፍ ቅዱስ ነውና እየሄዱ ይጎበኙ የነበሩት ነው አሁን ይንቀሳቀሱ ተብሎ ታንኩ መድፉ ዲሽቃው በሰው ተከሻ የሚሸከሙት ከክላሽንኮቭ ጀምሮ ተንቀሳቃሽ እስከሆኑ ከባባድ መሳሪያዎች ሲያልፉ መንግስታት የከበረ ቦታ ይቀመጡና ያያሉ ንጉንትኖቻቸውን ወዳጆቻቸውን ጠርተው እኔ እንዲ ነኝ ነው እኛ እንዲ ነን እና ጎረቤት አገር ካለ ሚፈራ ካለ ተቀናቃይ መንግስት ካለ ይየን ብለው አሁን በቅርብ እንኳን በዓለም ደረጃ ለመጀመሪያ ጊዜ ቻይና እጅግ አስደማሚ የሆነ የመከላከያ ኃይሏን አሳልፋለች ስለዚህ ዜና ሁሉ ምን ነበር ቻይናን የነካ ወዮልሽ ምክንያቱም ይሄን ያክል ዲፌንስ ፎርስ አላት ይሄን የሚያክል መሳሪያ በጣም እኛ ገና ያልደረስንባቸው በእውቀት ደረጃ እንኳን ብዙ መሳሪያ ያሳያልና ሕዝቅያስ ያረጋው ይሄንን ነው አሳየ መከላከያ ሰራዊቱን ተዝላቸዋል አንድ ጊዜ ዳዊትንም ሰይጣን አንቀሳቀሰው ይልና እንትኖችን ቁጥር አለው ሰራዊትን አንተ እኮ በጣም you are strong አንተ ዋዛ ሰው እኮ አይደለም ቁጥር ብሎ ሰይጣን አንቀሳቀሰው ነው የሚለው ይሄኛው ትርጉም አንቀሳቀሰው ማለት ሰራዊቱን ዋናዎቹን ጦር ጠራና እስቲ ምን ያህል ሰራዊት ነው ያለኝ ብሎ ሰልፈኛ የናክል ፈረሰኛ ባለሰረገላ ቀስተኛ ጦረኛ ብሎ ባስቆጠረ ያለ ሊጨርስ አካባቢ እግዚአብሔር እንደተቆጣው ነብይ ላከበት ምን ይያልኩኝ ነው ሰው ምህረት ሲረሳ የተደረገለትን ሳይሆን የሚቆጥረው የሰራውን መቁጠር ይጀምራል በጣም ተጠንቀቁሽ ሪከርድድ ስለሆነ ለሆነ ጊዜ ይሆናችኋል ይሄ መልእክት ማና ስትበረቱ በጣም እሺ you have to በኋላ በበረታ ጊዜ ልቡታ እግዚአብሔርም በማይድን ቁስል መታው ይላል ከዛ ግን ያ ሁሉ ያሳየው የነበረው መሳሪያ ሰውነቱ ላይ የመጣውን ቁስል ሊያድንለት አልቻለም እና ሰው ምህረት ሲረሳ የሚሆነው ነገር ብዙ ስለሆነ የትም ሀገር ሂዱ የትም ስሩ የቱንም ያክል ገቢ አስገቡ እሰየው በልጥጉ ሀብታም ሁኑ እግዚአብሔር ይባርካችሁ አሜን ሰይት አሜን በሚታይ ነገር ሁሉ እግዚአብሔር ይባርካችሁ ግን እጄ ጉልበቴ እኔ ያላችሁ ቀን ያኔ ነው ለይቶ የሚመታችሁ ስለዚህ እኛንም እንዳታስጨርሱ ካመጻችሁ ለብቻ አምጹ ቸርች እንዳመጡ እንዲያመጻችሁ ወለኛ እንዳትተርፉ ማለት ነው ስለዚህ በእድሜያችሁ ዘመን ልክ ቦዔዝ እርሻውን ታውቃላችሁ እና ወደ እርሻው ሲሄድ ሰራተኞቹን ምን እንደሚላቸው ታውቃላችሁ ሰላም ለእናንተ እሱ እኮ በደሞዙ ነው የሚያስተዳድራቸው ወር ላይ ደሞዝ የሚከፍላቸው ቦዔዝ ነው እርሻው ላይ ተሰማሩ ቃርሚያው ላይ ያሉት ሁሉ የሱ ተከፋይ ናቸው ግን ደግሞ ሰላም ለእናንተ ይሁን ያለ ሰራተኞቹን ደሞዝ የሚከፍላቸውን ደናናችሁ ከነርሱ ጋር ጊዜ ይወስዳል ይሄኔ አይደለም የእግዚአብሔር ነው ይላል እርሻው እንደዚህ ይሄ እግዚአብሔርን አክኖሌጅ ማድረግ ምህረትን ማሰብ በህይወት ዘመናችሁ ልትረሱት ልጠፋባችሁ አይገባም ይሄንን ካደረጋችሁ እመኑኝ እግዚአብሔር ባለጠጋ ያረጋችኋል ለብዙዎች የምትተርፉ መጨረሻ ይሄ አይደለም በልስቲ አንድ ጊዜ አው እዚህ ምድር ላይም ራሱ ይያለን በርግጡንም አይቀርብንም ብንሄድ አሁን ጥግብ ብለናል ባለጠጎች ሆነናል praise the lord ግን ደግሞ እግዚአብሔር ኑሩ ብሎ በዚህ ሰውነት እስካቆየን ጊዜ ደግሞ ድረስ አያንሰንም አይጎልብንም ሳያጥረን እንጨርሳለን ለሌሎችም ጭምር በረከት እንሆናለን እግዚአብሔር ይመስገን ስለዚህ ይሄንን እንዳትረሱ ሌላው ደግሞ ምህረት ለኃጢአት ዕውቅና የሚሰጥ ሳይሆን በእያንዳንዱ ቀን እየተቀደሰ ለእግዚአብሔር ምስጋና የምናመጣበት ምክንያት ነው ደግሞ አለው ምህረት እንደፈለግን እንድንሆን እድል የሚሰጥ አይደለም የእግዚአብሔር ምህረት በበለጠ በማረን በርሱ እንድንመካ በወደደን በርሱ ላይ እንድንደገፍ የሚያደርግ እንጂ ምህረቱ ብዙ ስለሆነ እንደፈለኩ በሆነ እግዚአብሔር አለ ማያ አይደለም ምህረት መታበያ አይደለም የማረን ላይ መደገፊያ ነው እኛ we are dependent
እኛ ኢንዲፔንደንት አይደለንም ጥገኞች ነን እንጂ በራሳችን ምንኖር አይደለንም አብ በራሱ ህይወት እንዳለው ለወልድ ብቻ ነው በራሱ ህይወት እንዲኖረው ሰጠው የሚለው ለኛ ግን በራሳችን ህይወት እንዲኖረን አልሰጠንም ያለሱ we are nothing ምንም ነን ስለዚህ ይሄ እግዚአብሔር መንፈስ ነው ሰው ያደረገን ገንዘብ ያደረገን ስለዚህ እንደ ልብ ለመሆን እንደ ልብ ማመንዘር ማማት መጣላት ለክፋት ልብን ማንሳት መቧደን መጣላት የኔ ነገር የሱ ምናምን የሚል ይሄ ነገርም እግዚአብሔርን ያስቆጣዋል እግዚአብሔር ደግሞ መጥፎ ነው አያችሁ እግዚአብሔር ከተቆጣ መጥፎ ነው ዞር ብሎ ነው እኮ እስራኤል ልብ ወደ ግብጽ የተመለሰው እግዚአብሔር እንኳን ሰንዝሮ እንኳን መጥቶ ዞር እግዚአብሔርም ህዝቡን በእጆቻቸው ስራ አደሳላቸው ጣዖታትንም አመለኩ ይልን እግዚአብሔር ገረ እንዴ እኔን ተተው ሌላ አመለኩ ብሎ ይሄንን ያላይም አይነት ነገር ነው እንዳው ምን ተፍረት ነገር ነው ዞር አለ ይላል እስጢፋኖስ የተወገረ በድንጋይ ዘወር አለ ባለ ጊዜ እስራኤልም በግልቡ ወደ ግብጽ ተመለሰ ተብሎ ተጽፏል እግዚአብሔር ዞር አይበል ስለዚህ ሁሉ ጊዜ ፊቱን ለኛ እንደመለሰልን እንዲቀር በምህረቱ የሚደገፍና ራሱን በንጽህና የሚመራ ሰው እጅግ በጣም ትላንትና የጀመርነውን ሐሳብ ዛሬም እንቀጥላለን አይ ቲንክ ሁላችሁ ውስጥም ይሄ ሐሳብ እየጎላ ነው ስለዚህ በአበሻ 10 ያባረረ አንድ አይዝም ይባላል በትግርኛ ምንድነው የሚባለው 10 ያባረረ ተመሳሳይ ነው ምንም ያው 10 ያባረረ ስንት አይዝም አንድ ያባረረስ አንዱን ይይዛል እንደገና ደግሞ ጨምሮ ይይዛልና አሁን አንድ ርዕስ ነው የምናባረረው እሺ ትላንትም ዛሬም ነገም አንድ ርዕስ ነው የምናባረረው 20 ቀን ብቆይም እመኑኝ 20 ቀኑንም ይሄን ማስተምራችሁ አንድ ነገር በደንብ ማወቅ በጣም ጥሩ ስለሆነ ቲቶ ምዕራፍ 3 ቁጥር 5 የባለፈው የትላንትናውን መልእክት እንደገና እናነሳለን ደስ ይያላችሁ የጌታን ቃል ግለጡ አይኑ እንዳየሽ ሳይሆን ጆሮ እንደሰማ ሳይፈርድ አጸደቀ ኧረ ይገርማል ሰዎች ኧረ ይገርማል ሰዎች እኔንም አዳነ የማይገባኝ እወድሃለሁ ጌታ የሕይወትን አክሊል እወድሃለሁ ኢየሱስ በነጻ ሰጠኸኝ እወድሃለሁ ጌታ ስምህ ከፍ ይበል እግዚአብሔር ይመስገን ነገር ግን መድኃኒታችን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ቁጥር 6 ያም መንፈስም በጸጋው ጽድቅን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ዘንድ አትርፎ አፈሰሰው ቃሉ የታመነ ነው እግዚአብሔር ይመስገን እስቲ አትርፎ አፈሰሰው በሉ አንዴ ነገ ከዚህ ሐሳብ ጋር ተያይዞ ባፈሰሰው ጊዜ በቅዱሱ መንፈስ በኩል ይሄ ተስፋ ደግሞ ምን እንደተቀበል ነገ ለአጋንንት አንጸልይም ነገ ለመንፈስ ቅዱስ ሙላት ነው ምንጸልየው ለሸቃባው ዛሬ ትላንትናም ዛሬም ይበቃዋል የተራረፈውን ነገር ዛሬ ደግሞ እናጣራለን የቀረ ነገር ይኖራል ትላንት አውቀናል እና እሱን ደግሞ ዛሬ እንጠርጋለን
እሱ ያስቀመጠው በሽታም ዛሬ ይነቀላል። አሜን ትላላችሁ። ከዚያ ደግሞ የእግዚአብሔር መንፈስ ለሙላት እንጸልያለን። ክብር ለስሙ ይሁንለት። ክብር ለጌታ ይሁን። ትላንት ስለወደቀው ወድቆ ስለነበረው እግዚአብሔር ባጠገቡ ልፍ ሲል በደም ተለውሶ የነበረውን ወይም የነበረችውን አይቶ ተብሎ ከዛ በህይወት እንድትኖር ምን ወጣባት? ቃል። እስቲ ቃል ብለው አንዴ ቃል። ምን ወጣባት? ቃል። የማ ቃል? የእግዚአብሔር ቃል ወጣባት። ከወጣባት በኋላ እንዴት እንዳስዋባት ዛሬ እሱን እናወራለን። እዚህ ቲቶም ላይ ያለውን በጣም ትልልቅ ሁለት ሐሳቦችን ዛሬ እንነጋገራለን። እንደምታውቁት ኃጢአት ማለት እድፍ ነው። እድፍ ማለት ቆሻሻ ለማለት ነው። ቢታጠብ የማይለቅ ወይም ሲመነችክ አንድ ጨርቅ ወይም ልብስ እጃችሁ ላይ ባለው ሜካኒዝም ሁሉ ተጠቅማችሁ ለማጠብ ብትሞክሩ ወደ ነበረበት መልክ ለመምጣት የሚቸገር ማለት ነው። ይህ ኃጢአት እግዚአብሔር በደህና ሰውን ከፈጠረ ወደ ራሱ አስጠግቶ በራሱ መልክና አምሳል ከፈጠረው ጊዜ በኋላ በስተቱ ምክንያት በሰራው ነውር ምክንያት ባይዘዌ ማስተምራችሁ ትሪኒቲን ነው፣ ክሪስቶሎጂን ነው፣ ሳልቬሽንን ነው። አንድ ላይ ነው ያስተዋላችሁ እንኮነ ማስተምራው እና መሰረታዊ ትምህርት ነው የምትማሩት። የዛሬ 10 ዓመት ተመልሼ በመጣ እማላርመውን ስብከት ነው የምሰብካችሁ። ይሄ መልእክት አይታረምም። ፍጹም የዘላለም እውነትን ነው የምሰብካችሁ። ስለዚህ ደስ ይላችሁ ስሙ። ስለዚህ ሰው በሰራው ስራ ምክንያት ከገነት ሲወጣ ሰይጣን እንደምታውቁት ኃጢአት የእግዚአብሔር ቃል አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ኃጢአትም አመጽ ነው ተብሎ ተጽፏል። አመጽ ማለት በእግዚአብሔር ላይ የተነገረን እግዚአብሔር አታድርጉ ያለውን እግዚአብሔር የተናገረን ላይ ባደረግነው ነገር ምክንያት በሰይጣን አነሳሽነት ወይም በእባቡ አማካኝነት አለመታዘዝንና ክፋትን በአእምሮ በኩል አምጥቶ ሰው ከገነት እንዲወጣ ከእግዚአብሔር ፊት ተነቅሎ እንዲሄድ በንጽህና ተፈጥሮ በንጽህና ተሰርቶ የነበረ ነጭ ለብሶ የነበረ አዳም በሰራው ስተትና በመተላለፉ ምክንያት እግዚአብሔር ላይ ስላመፀ ኃጢአት ወደ ሰውነት ገብቶ በሰው ላይ ኃጢአት ነገሰ። ኃጢአት ሲነግስ የሚገርማችሁ ነገር በሰው ላይ አይደል በሚሞት ሰውነታችሁ ምን አይንገስ ተብሎ ተጽፏል። ኃጢአት አይንገስ ይላል። በሚሞት ሰውነታችሁ ማለት በዚህ ማለት ነው። ይሄ በዚህ ሰውነታችሁ ኃጢአት በፍጥረት ሁሉ ላይ ነገሰ። በዚህ ምክንያት ሰው ከገነት እንዲባረር ምክንያት ሆነና ከዚያን ቀን ጀምሮ የእባቡን ወይም የሰይጣንን ሐሳብ ከተቀበለ ቀን ጀምሮ ቁሻሻ ወይም እድፍ ወይም ደም በላዩ ላይ ተለውሷል። ከዛን ጊዜ ጀምሮ እግዚአብሔር ከገነት ያስወጣው ስለተለወሰበት ነው። ለድገመው እግዚአብሔር ባይሰልፍ ንጹህ ቅዱስ አምላክ ነው። አይኖቹ ኃጢአትን አይቶ መቻል መሸከም አይችልም። እግዚአብሔር በባህሪው ቅዱስ ነውና ያለ ቅድስና እንኳን እግዚአብሔር ላይ የሚችል ማንም የለም። ምን ማለት ነው? ልጆች ኖረውን የማይገባ ነገር ሰርተው ከሆነ ዳዲ ወይ ማሚ ብለው ቀና ብለው እኛ ፊት ይሄንን ሰራው እኮ ብሎ ልትሰሙት የማትችሉትን ኃጢአት ልጆቻችሁ ቀና ብለው አይነግሯችሁም። ምክንያቱም አባቶች ንጹህ ስለሆኑ ልጆች ይሄን በተሳሳቱ ቁጥር አባቶች ምንም አይደለም ብለው እስኪያድጉ ድረስ ሊታገሷቸው ምንም ቢችሉ እንኳን ለኃጢአት ወይም ለሰሯቸው ግፍና ስተቶች እውቅና አይሰጡም። እግዚአብሔር በባህሪው ቅዱስ ስለሆነ ሰው እስኪቀደስ ድረስ ደግሞ ከቅድስናው እስኪካፈል ድረስ ከቅድስናው አካባቢ ሰው እንዲርቅ ተደረገ። እግዚአብሔርን ማንም ሰው አይቶ በህይወት መኖር ስለማይችል ነው። በየጠዋትና በየማታ እግዚአብሔር በገነት ከአዳም ጋር ይነጋገር ነበር። እግዚአብሔር አዳም ከእግዚአብሔር ጋር በትእዛዙ ይኖር ነበርና በተፈጠረለት በዚያ ክልል ላይ ከእግዚአብሔር ጋር በሰላም ይኖር ነበርና ሰላም ነበር። ሰራው ነውር ምክንያት ወይም ሰውነቱ ባደፈ በቆሸሸ ጊዜ
በቁሻሻው ምክንያት በእድፉ ምክንያት ወይም በኃጢአት መበከል ምክንያት ከገነት እንዲወጣ ሆነ ወደ ገነት ተመልሶ እንዲመጣ መታጠብ ያለበት ምክንያቱም ቆሽሾ ነው የወጣው አድፎ ነው የወጣው ምን ማለት ነው ለምሳሌ በጣም ንጹህ ቤት ያለው ሰው ቤቱ በጣም የተቀደሰ ንጹህ ዕቃ ማቴሪያሎቹ በጣም ንጹህና ለመርገጥ የሚያሳሳ አይነት ቤት ሰው ይኖራል እና የጋራሽ ቱታ የለበሰ ሰውዬ ቱታው ኦሊዮ ግሪስ በግሪስ ሆኖ ሲመጣ ቀጥታ ሶፋ ላይ ተስቀምጡታላችሁ ምረም ታረጉት ቆይ ትሉትና ሻወሩን ታሳዩታላችሁ ምክንያቱም ቁሻሻውን የገለጠው የቤቱ ንጽህና ነው እየሰማችሁኝ አይደለም በእውነት ወሪ ጅርታ እሺ በግሪክ ነው ያወራሁት አሁን እስቲ እዚህ ቤት ሰው አለ ወይን ያልኩት የሰውየውን ነውር ወይም የሰውየውን ቁሻሻነት የገለጠው ምኑ ነው የቤቱ ንጽህና ነው በቃ ባጭሩኮ ለምሳሌ በጣም ንጹህ ልብስ ስትለብሱ ነጭ ነገር ስትለብሱ በጣም ጥንቃቄ የሚፈልግ ልብስ ስትለብሱ በየሄዳችሁበት ስትቀመጡ መጀመሪያ ምንድነው የምታረጉት ቦታው ምን እንደሆነ ታጣራላችሁ ለምንድነው ቦታውን ንጹህ መሆኑን የምታጣሩት የለበሳችሁት ልብስ ምን ስለሆነ የጋራሽ ቱታ ለብሳችሁስ ቢሆን ኖሮ ማንንም ሰው ጉዳዩ አይደለም they don't care ዝም ብሎ ሄዶ ይቀመጣል ለምን ልብሱ ራሱ ምን ስለሆነ ስለዚህ ከእግዚአብሔር ፊት አዳም የወጣበት ምክንያቱ ዋናውን ነገር እንዳትስቱ ሰው ኃጢአት በመስራቱ ምክንያት በእግዚአብሔር ፊት አድፎ ስለነበር ያለ ቅድስና ደግሞ እግዚአብሔርን ማየት የማይቻል ነበርና ሰው ከገነት ወይም ከእግዚአብሔር ቴሪቶሪ ለቆ እንዲወጣ ተደረገ በቁሻሻው ምክንያት ማለት ነው እንዳትረሱ በምን ምክንያት በቁሻሻ ምክንያት ስለዚህ እኛም ቤት የምናረጋው ቢሆን ይሄ ነው ነጭ ነገር እኔ በጣም ወዳለው በተለይ መኝታ ቤት ያለ ነገር ነጭ ሲሆን ደስ ይለኛል እንሶላ ነጭ ሲሆን ትራስ ነጭ ሲለብስ ነጭ ነገር ጥሩ ነው ገላችሁን እንዳልታጠባችሁ የሚያወራችሁ እሱ ስለሆነ ማለት ነው አንዳንድ ሰው ቁሻሻ ይችላል ብሎ የሚገዛ ሰው አለ አንዳንድ ልብስ የተወጋ ነው ይሄ ድቡልቡል መንፈስ የተመታ ይሆን ቁሻሻ የሚችል ልብስ ነው ምን ችግር አለው ጧል ለብሰ ከሰዓት ብታወልቀው ነጭ ለብሰ ወይ ቆንጆ ለብሰ ምን ችግር አለ እኛ ሜንታሊቲያችን ራሱ በጣም ፈውስ ረጨው ይሄን ቅዱስ ደም እሺ እና በዚህ ምክንያት ሰው ከገነት ወጣ ረከሰ አደፈ ቆሸሸ በኃጢአት ሆነ እንደምታውቁት ቁሻሻን ለማጠብ ሳሙና ካስፈለገ ወይ እንዶድ ካስፈለገ ወይም እንደ ድሮ እንቧይ ወንዝ ወርደው እናቶቻችን በእንዶድ በእንቧይ ልብስ እንደሚያጥቡ ያ ቁሻሻ በማጠቢያው በሳሙናው መጠን ልክ ሊድን ይችላል ይሄኛው ቁሻሻ ወይም እድፍ ግን በሳሙና መልቀቅ አይችልም የቁሻሻው አይነት ማጠቢያው እንዲቀየር ምክንያት ሆኗል ወይኔ ዛሬ ከባድ ነገር ላወራ ነው የቁሻሻው ጥንካሬ የመመንቸኩ ኃይል ሰውን ከእግዚአብሔር ስለለየ ከእግዚአብሔር ጋር የሚኖርበትን ዓለም ስለከለከለው በሰራው ኃጢአት ምክንያት በእግዚአብሔር ፊት በደም ተለውሶ ስለሆነ የወጣው ይሄንን ቁሻሻ ደግሞ የሚያጥበው አይነት ሳሙና ካልመጣ ሰው ተመልሶ ወደ ገነት አይገባምና እግዚአብሔር በሰው ላይ የመጣውን ቁሻሻ የሚያስለቅቅ ሳሙና የሚያስለቅቅና ወደ ነበረበት ክብሩና ንጽህናው የሚመልሰውን አይነት ማጠቢያ እግዚአብሔር ወይም ስላሴዎች ከሰማይ አዘጋጁ ይሄም የሰውነትን ልብስ እንደዚህ ነው የሚለው እንደ አጣቢ ሳሙና ይላል ቁሻሻ ስለገባ እንደ አንጥረኛም ደግሞ አንጥንት ሲል ልክ ወርቅ ላይ እንደሚለደፍ አይነት ቀለሃ ማለት ነው በማንጠር ብዛት ወርቁን ከቀለሃ ወርቁን ከቆርቆሮ እንደሚለየው ሳሙና ደግሞ ልብስን ከእድፍ እንደሚለይ ሰው የተጣበቀበትን ነገር የሚያጥብ አልተገኘም ስርዓት ቢላክ ሰንበት ቢላክ የመስዋዕት ስርዓት ቢመጣ ደም ማፍሰስ ሰው ለሰራው ኃጢአት በግ እንዲሰዋ
አቅም ከሌለው ደግሞ ዋኔና እርግቦችን እንዲሰዋ በኩሩሉ ለእግዚአብሔር የተለየ ሲሆን ደግሞ ያመጣ የሚሰዋው ምንም ቢኖር ሊቀ ካህኑ በአእምሮ ድካም ነበረበት በጉን ይዞ ወደ መቅደስ እንኳን ሲገባ እያዘነ እየሰለቸ ወደ መቅደስ ይገባል ምክንያቱም ተመልሶ እንደሚመጣ ስለሚያውቅ አገልግሎቱ የሚያርደው ያ የበጉ ደም በመቅደስና በሰው ላይ ያለውን የኃጢአት አይነት አንጽቶ ስለማያስቀረው እንደገና ስለሚያስፈልግ ለሊቀ ካህኑ በጣም በየአመቱ ስለሚመላለስ አገልግሎቱ ለሱ ቦሪንግ ነበርና ይሰለቸው ነበር በዚህ ምክንያት ስርዓት ቢሰጥ ልብሱ ሊነጻ አልቻለም ጻድቃን ሰማዕታት ተሯሩጠው ይሄን ልብስ ማጽዳት አይችሉም መልአኮች ቢያጸዱት ኖሮ ቀጥሎ የምሰብከው እሱ አይመጣም ነበር ከዚህ ከመጣው ካነጻን በፊት የመጡ ሁሉ ሰውን ያደፈውን እድፍ የቆሸሸውን ቆሻሻ ሊያጸዱት አልቻሉ መላእክት ብትሉ አልቻሉ እግዚአብሔርም ከላይ ሆኖ አየ 59 ቁጥር 1 ኢሳይያስ ሰውም እንደሌለ አይቶ ተከፋ ሰው ከገባበት ሊያወጣው ከቆሸሸበት ሊያጠራው ማንም እንዳይችል በሌለ ጊዜ አይቶ አዘነ የከንዛ ክንዱም መድኃኒትን አመጣለት ዋው አይ ምንም ከሰይጣን ቢያድፉ መፍትሄ ልስጣቸው አለ እግዚአብሔር አንድ የቆሸሸውን ቆሻሻ ሊያስወግድ የሚችል ከላይ ጊዜው በደረሰ ጊዜ እንዲወርድ ይሄ እግዚአብሔር ፈቃድ ሆነ ከመምጣቱ በፊት በነቢያቶች በመላእክቶች ተነገረ በአንዲት ንጽሕት ድንግል ማርያም አደረ ማንም ሳያየው ቤተልሔም አካባቢ እንኳን ያረገዙ ሴቶች እንኳን እርሱ ማን እንደሆነ ሳይለዩ አንድ ሰፈር ላይ አብረው በተመሳሳይ አዋላጆች ወለዱ ይሄ የተወለደው ማን እንደነበረ ማንንም አያውቅም ነበር እናቱ ራሱም ቢብላ ነበር ወንድ አላቅም ብላ ነበር ግዴለሽም ይሄ ከወንድ አይደለም ብሎ አረጋጋት መልአኩ መንፈስ ቅዱስ በአንቺ ላይ በመጣ ጊዜ ነው የሚሆነው ይሄ ባላት ጊዜ እንዴ ብሎ ደግሞ ዮሴፍን ባየ ጊዜ ነፍሰ ጡር እንደሆነች ዝም ብሎ ቋቅ ሲላት ምራቅ ስትተፋ ሲያያት እንዳው ሲያያት እንዳረገዘች አወቀ ጉድ ነው አለ እኔ ሳላቅ ከሌላ ወንድ ጋር ተኛችሁይ ብሎ ማርያምን ጠረጠረ በኋላ ቢገልጣት ማህበረሰብ በድንጋይ ወግሮ እንደሚገላት ያቅ ነበር ጻድቅም ስለነበር እቺ ሴት እንዳው ከጃ ተጥፋብኝ ሲል ሊገልጣት አልወደደም ላጋልጣት አልፈልግም ብሎ በስውር ሊተዋት the next morning ሊወጣ ሲል መልአኩ ለሊት ተገልጦ ወዴት ነው የምትሄደው አለው ይሄ የተጸነሰው ከወንድ ፍቃድ አይደለም ስሙም ደግሞ ይገርማል አማኑኤል ትለዋለህ አማኑኤል ስሙም ትርጓሜ እግዚአብሔር ከኛ ጋር ነው ይሄ ማን እንደሆነ ልንገርህ አለው ልንገርህ ማን እንደሆነ ልንገርህ ይሄ ህዝቡን ሁሉ ከኃጢያታቸው የሚያድኗቸው እነዚህ ማን ናቸው ብዬ ጠየቅኩ ይላል መልአኩ እነዚህማ በበጉ ደም ደም ያነጻል yes ይሄ በየሱቁ ያለው ሳሙና ቆሻሻን እዚህ ምድር እድፍ ነው የሚያስወግደው የኃጢያትን እድፍ ግን ሊያስወግድ የሚችል የትኛውን ፋብሪካ ሊያመርት አይችልም ሃይማኖቶች በከንቱ ይደክማሉ ይሄ ደም ሊያነጻ በማይችለው ይሰቃያሉ ወደ ጻድቃን ወደ ሰማዕታት ወደ መላእክት ወደ እናቱ ማን ማይዞር አለ እኔ ራሴ የሚያጸዱ መስሎኝ በቃኝ ብዬ ይቻለም ገዳም ገብቼ ነበር በቃኝ ብዬ ቢጫል ለብስ ጥቂት ሲቀረኝ ጨለ የቆጠርኩ ጫፍ ሊቀረኝ ሲል ሰፈር የማይወስነው ኢየሱስ ገዳም መጥቶ እንዴት እንዳዳነኝ አይኔን ቅርፊት ከላይ ላይ ስለጣለ ይበራልኝ ቢያድኑ ኖሮ ወራኔ የትር ነበር ምክንያቱም በየቀኑ በመፈጽመው ሃይማኖታዊ ተግባር ኩነኔ ስለማይለቀኝ በጫማ የሚኬድበት ቦታ ጫማ ያወለኩ በእግሬ ሄድ ነበር እቅርብ ቦታ የሚነክሰውን ታቦት ትቼ ዋ እንዲቆጥርልኝ ይያልኩ ሩቅ ሀገር ሄድ ነበር በባስ እየተሳፈርኩኝ እንደ ዛሬ እንኳን ጥሩ መኪና አልነበረ እየቀጠቀጠኝ በታታና በምንድነው ለበሎንቺና እንደገና እየተሳፈርን ሩቅ ሀገር ሐረር ልጅኔ እኔ ሐረር ሰው ነኝ እና
እኛ አካባቢ የሚነግስ ሚካኤል አለ ግን እኛ ሰፈር የሚነግሰውማ እዚህ ቅርቤ ስለሆነ አይቆጥርልኝም ብዬ ጅጅጋ ሚካኤል ተነስቼ እንደገና ሮጥ ነበር እንዲያድኑኝ ፈልጌ እንደውም ናገባ ሲሉኝ ስለቴን ልታፈርስ ነው እላለሁ ወዳጆቼ ምናልባት በዚህ እምነትና ሃይማኖት ላላችሁ ለእናንተ አሁንም ክብርም አክብሮትም አለን የሁላችን መነሻ ቤት እሷ ናት አከብራታለሁ ዛሬም የነበርኩባትን ሃይማኖት ግንስ እዛ ያለው ኩነኔ አልድንም የሚያጥበኝ አጣ ነበር ኩነኔ ስላለብኝ አሁንም ተነክስት ላይ ደግሞ ብዙ ስለሆኑ ከቀን ቀን እንደውም በስተው አንዳንዱ ቀን ላይ ደባል ናቸው ስለሆነ እንደገና ተነስቼ ተነክስት ላይ የሆነ ቦታ ይሄር ነበር ይሄንን አያሌ ቀን እኔን የሚያቀኝ እዚህ ሰው ቢኖር ኖር የድሮ ታሪኬን ነጠላ ለብሼ ወለቀን ያቡነ ገብረ መንፈስ ቅዱስን ምስል ይዤ ሰው ሳገኝና ሳም ይያልኩ ነበር የሚሄደው እሱን አርጌ ቤት ስገባ አሁንም ኩነኔ አይለቀኝም አልደንም ወይ ምን ባረግ ነው ነፃነት የሚሰማኝ እስከዛ ጊዜ እድፍ አለ ላይ ንጽህና አይሰማኝ ምክንያቱም ኢየሱስ ያላጠበው እንደም ሌሎች ሊያጥቡት ለዚህ ነው ዛሬም ሃይማኖት ደጋግሞ የሚያደርገው መወቀስ ስለማያቆሙ ነው በየቀኑ ይወቀሳሉ አሁንም the next morning ተነስተው ይሄዳሉ ምጽዋት ይሰጣል ምንም አይደረግ ምጽዋት ሰጥተው ወደ ቤት ስትመጣ ትኮነናለህ አሁንም ውሸት ነው pretend ያረገ እንጂ ብዙ ሰው አረ ውሸት ነው እኔ መቃብር ቤት ለ8 ነው ለ9 ዓመት አክል ኖር ያለው መቃብር ቤት ደብር ውስጥ ማለት ነው ማታ ሲጎረብጠኝ ራሱ ያዋራውት እዛ የተቀበረውን ሰውዬ ለ8 ዓመት 9 ዓመት አንዳንዶቻችሁ እኮ ምንም አጣቁም እኛ ከስንት መከራ ስለመጣን ነው ርዕስም አልቀይረው ከስንት ጉድ ስለመጣን ነው ላዳነን ለርሱ ብዙ ክብር ይሁንለት ሃሌሉያ ማታ በቃ ዱካክ ያሰቃየን ራሱ እዛ መቃብር ቦታው እንደገና አርፋተኛም ወይያል ከስር ያሉትን እኛ እስክንመጣ ጠብቀን ይያልኛ ላይ ተኝተን እሱም ታጭ እየተኛ በተለይ ደግሞ ዘመድ ሲሞት እንደገና ይቆፈርብናል ያ ቤት እንደገና ከጎን ስለሚቀበር ረጅም ዓመት እንደዛ አኖር ነበርና አሁን መጥቼ ጸባይ መቀየር ይመስላችኋል ከየት እንደመጣው በየቀኑ እዳ ነበርብኝና በዚህ ምክንያት እንደገና ተነስቼ አሁንም ጧት ተነስቼ ጾሜን እንደገና ባዶ ግሬን አንድ ትምርት አዘጋጅቼ እንዳውም እዛ የኔን ትምርት አሁን ድረስ አንዳንዶቹ ያስተምሩበታል አሉ እዛ ቤት መናፍቃን ምላሽ የሚል የመናፍቃን ምላሽ የሚል ትምርት አዘጋጅቼ እየዞርኩኝ ስለ መናፍቅ አስተምር ነበር እኔ በዛው መንገድ መናፍቅ ሆኜ አረፍኩት እንጂ የመናፍቃን ምላሽ የሚል የመናፍቅን እንዴት ነው መመለስ ያለባችሁልና ሮሜ 8:34 የተሚታወቁ ጥቅሶች አሉ ያማልዳል የሚለውን ጥቅስ ገልበጠን አቤት ስከራከር ቢቀለኝ ብዬ ነው ቢቀለኝ ብዬ መጽሐፍ በክርስቶስ ኢየሱስ ላሉት አሁን በማን ላሉት ይሄንን አለ ኩነኔ መሆንን ከየት ላምጣው ምክንያቱም እድፍ ባለ ቁጥር ኩነኔ አለ what do you mean እድፍ ቁሻሻ ባለ ቁጥር ነፃነት ይሰማችኋል I'm free ማለት ስላላችሁ አትሉም የሆነች እንኳን አቤት ካቤት ከወጣችሁ በኋላ እንኳን ልብሳችሁ ላይ አዜዶት የሆነች ቁሻሻ ብታዩ ኮምፎርት አጣለ የትልልግባ ምናምን ተላ ተሸማቀን አልቀን እዛ የማንደበቀው ተመሳሳይ ስለሆነ ነው እንዴት አይነት የፈተና ጊዜ ነበር ያ ታዲያ እስቲ ምንድነው የሆነው ሁለት ነገር በህይወታችን ላይ ሆነ አንደኛ ለምትጽፉ
አጠበን ውይ ይሄን ቃል ሰወደው እስቲ ጩሁና አጠበን በሉ አንዴ አጠበን ምናችንን እድፋችንን በምኑ thank you ይሄኛው የኃጢአት አይነት ማጠቢያው ሳሙና አይደለም ላርጎ አይደለም ፈሳሹ አይደለም ጠጣሩ አይደለም ነውርና አዳማዊ የውርስ ኃጢአት የሌለበት ንጹህ የክርስቶስ ደም ብቻ የሚያጥበው ስለነበር ይሄንን ኃጢአት የክርስቶስ ደም በላይ ላይ ተረጨ ይሄ ደም በላይ ላይ እድፌን ማስወገጃ መታጠቢያዬ በአፊ ተመልሶ መቆሚያዬ ወደ እግዚአብሔር መንግስት እንደገና መግቢያዬ ያ ከመንግስቱ ያስወገደኝን እድፍ አስወግዶልኝ ተመልሼ ወደ አመጥቼ አቤት እንድለው ያደረገኝ ያ የፈረሰሰው የክርስቶስ ደም የክርስቶስ ደም አሁን አንዳንድ ሰዎች አንገባም ድኛለሁ ስንል አንተ ይላሉ አዎ እኛ ይገርማቸዋል አዎ እኛ ገና አንድ ሙጫጭሬ የሆነ ጎረምሳ አዎ በዚህ እድሜ ነገ በትሞት የት ነው የምትሄደው መንግስተ ሰማይ አንተስ አዎ እንዴት አወቅኳ በሰውነቴ ምን እንደተውኩ እድፍ ከሰውነቴ ቁሻሻ ከላይ ላይ በፈሰሰው ንጹህ የክርስቶስ ደም እንደ ጸዳው አወቅኳ ንጽህና ለራስ ነዋ ንጽህናዬን አወቅኩ አሁን ኩነኔ ስለሌለብኝ በእግሬ አልሄድም እድል ካገኘው በፕሌን ነው የምሄደው በጣም ነው በጭበጭ የምታረጉት ይሄን ያው ሌላ ነገር በሰብክ ነው የምትፈልጉት ሳልቬሽን ይሄ ደህንነት ነገር እኮ የላይፍ ታይም ስብከት ነው ወዳጆቼ እነ ጳውሎስ ሲሞቱ ሁሉ የሰበኩት ይሄንን ነው ከዚህ ርዕስ አይቀይሩም ነገ ድንቅ ይሆናል እያሉ ብዙ ህዝቡን አያደክሙትም ተስፋ ላይ ብቻ ልብን አይሰፉም የተደረገልንና ቀጥሎ የሚመጣው ኢየሱስ ላይ ልብን ይሰፋሉ እንጂ ወዳጆቼ ሆይ የፈሰሰው የክርስቶስ ደም ከኃጢአት ሁሉ ምን ያረጋል ሄሎ ምን ያረጋል ያነጻል ሲል በአፊት እንዳንቆም የከለከለን የነበረውን ቁሻሻ አስወግዶ በማፊት ያቆመናል በአፊት ያቆመናል ምን አርጎ እሱ መሰረታዊ ነገር ምን አርጎ ምን ጥያቄ አለ ይሄ ለበሳችሁት ልብስ የሆነ ቀን ታጥቦ ይሆን yes ዛሬ ቀና ብላችሁ እኔን ጨምሮ በሰው ሁሉ ፊት ይሄድ ነው የለበስነው ልብስ ከተገዛ ቀን ጀምሮ እንደለበስነው ስለቀጠለ አይደለም የሆነ ቀን አውልቀ ነው ምን አርገነዋል ታጥበው ስለታጠብን በቃ ደግሞ ሲቆሽሽም መልሰን እናሳጥበዋለን ኮንፊደንስ የገዛ ነው በሳሙና በኩል ነው አሁን እየገባችሁ ነው እውነት አሁን አማርኛዬን ራሱ በደንብ በቃ አሁን እግዚአብሔር ይመስገን ስለዚህ የመጀመሪያው በህይወታችን ላይ በፈሰሰው ደም በኩል የተካሄደብን ነገር ምንድነው ትላንትና እንደነገሩ የወደቀችዋን አየ ቃል አወጣባት ከዛስ አጠባት እጥበት እዚህ ቲቶ ላይ ምንድነው የሚለው በኋላ ታዲያ ያነብልናል የመዳንታችን እግዚአብሔር ቸርነትና ሰውን ምድሩ በተገለጠ ጊዜ እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብ ይላል መልሱልኝ እንጂ እስቲ መታጠብ በሉ ወይም ደግሞ አዲስ ልደት በሉ እስቲ አንዴ ምን ማለት ነው ይሄ ዳግም ወለደን የመጀመሪያውን አዳም ጠጋገነው አይልም እንደነበረው እንደነገረው አርጎ አሻሻለው ሳይሆን የሚለው አዲስ እስቲ አዲስ ብለው አንዴ አዲስ ምን ማለት ነው ደሙ በላያችን ላይ ሲሆን አጠበን ቀድሞ ምንም እንዳልነበረብን አዳማዊ የውርስ ኃጢአት ተግባራዊ የውርስ ኃጢአት ያስተሳሰብ በደል እንዳልነበረብን አርጎ ምን አረገን አጠበን እስቲ አጠበኝ ብለው አንዴ ስለዚህ አሁን ስለታጠብን በእግዚአብሔር ፊት ያለ ነውር ሆን ምን ማለት ነው ሊቀ ካህኑ በጣም ምሳሌያዊ በሆነ መንገድ ላቅርብላችሁ በብሉይ ኪዳን አንድ ሊቀ ካህን በጊዞ ህዝቡ በሰራው ኃጢአት ምክንያት ለሰራው ኃጢአት ሁሉ ጊዜ ይቀርብ የነበረው መስዋዕት የምን መስዋዕት ነው የበግ ነበር የሚሰዋው ሊቀ ካህኑ መቅደሱ በር ላይ ቆሞ ይጠብቀዋል ከዛ ያ ኃጢአተኛ በጊዞ ከመጣ ሊቀ ካህኑ ምን ብሎ ይተረጉመዋል ከኃጢአቱ ነፃ እንዲወጣ ነው ይሄን በጊዞ የመጣው ብሎ ያያል
ስለዚህ ሥርዓቱን የሚፈጽመው የምስጋና መስዋዕት ምናምን ሳይሆን የሚያደርገው የኃጢአት መንጻት ሥርዓት ነው የሚያደርግለት ከዛስ ያ ህዝብ እንደኔና እንደናንተ አይነቱ እንዳው እግዚአብሔር ይቅር ካለኝ ብሎ በጊዞ እየጎተተ ወደ መቅደስ ይመጣል አምጥቶ ለሊቀ ካህኑ ይሰጠውና ከመቅደሱ ርቆ ይቆማል ይላል ዘሌዋውያን ምዕራፍ 3 ላይ ያለላችሁ ርቆ ይቆማል ብሎ ለምን ምክንያቱም ከተጠጋ ምን ሊሆን ጭምር ይችላል ሊሞት ጭምር ይችላል እንኳን በጉን ይዞ የመጣው ኃጢአተኛ ሊቀ ካህኑ ራሱ ደሙን አፍስሶ ወደ ቅድስተ ቅዱሳን ሲገባ እግሩ ላይ ታስሮ ነው የሚገባው ለምን ምናልባት ነውር ካለበት እዛው ስለሚሞት በቅድስናው ፊት እርም ካለበት ነውር ካለበት እዛው ስለሚሞት ደጅ ሆነው ጎትተው ለማውጣት ነው እግሩን አስረው ወደ ቅድስተ ቅዱሳን የሚገባው ስለዚህ እግዚአብሔር በባህሪው ቅዱስ ነው ስለዚህ ለምን ጠርቶናል ቴንኪው በእውነት ግጩ በእውነት ለምን ጠርቶናል ጥሪው ራሱ የምን ጥሪ ነው የቅድስና ጥሪ ነው የመንጻት ጥሪ ነው praise the lord ከዛ ሊቀ ካህኑ ከመቀበሉ በፊት ይዘገጃጃል ራሱን ያስተካክላል በጉን ይቀበልና ይሄ በሰዋቱን ይዞ የመጣው ሰው ርቆ ይቆማል ርቆ የሚቆመው እስከ መቼ ነው ሊቀ ካህኑ ያርደውና በጉን ደሙን በአንድ ዕቃ ውስጥ ያፈሰዋል ደሙን ካፈሰሰ በኋላ ስጋውን ለመቃጠል ለመስዋዕት ሲያቀርበው ደሙን ከቀዳው በኋላ ከበጉ ጋር ይዝና አንድ ሥርዓት ይፈጽማል ይሄም ሥርዓት በሚረጨው ደም በኩል ርቆ የቆመው ጠጋ እንዲል ማንድልንከስ ጌታ ሆይ እንደም ምስቴ ብትኖር ነክሳት ነበር ምን ማለት ነው ይሄ ኃጢአተኛው ርቆ ቆሟል ካሁን አሁን something happen አረገ ብሎ ከይፈራል ምክንያቱም እግዚአብሔር ከወረደ በክብሩ ከመጣ የሚገድላቸው ስለነበሩ በነውር ካሉ ስለሚያረግ ርቆ ይቆማል ሊቀ ካህኑ ደሙን በእቃ ተቀዳው በኋላ አንድ ዕቃ ውስጥ ያረጋውና ሰፋ ያለ ዕቃ ነው ጣቱን እየከተተ ምን ያረጋል ይረጫል የሚረጫው መጋረጃው ላይ ይረጫል የሚገርማችሁ ነገር እየረጨ መጨረሻ ላይ ማላ ይረጫል ሰውየው ላይ ደሙን ይረጫል ሰውየውን ደሙን ረጭቶት እዛው ጋር ይያለ ሲቆይ እግዚአብሔር ምን እንዳለው ይታመናል ይቅር እንዳለው እንደራራለት እንደማረው ስለሚቆጠር ርቆ የነበረው ኃጢአተኛ በፈሰሰለት እላዩ ላይ በተረጨው ደም ምክንያት ወደ ቅድስት ጠጋ ብሎ ይቆማል ርቆ የነበረው የተጠጋው በተረጨበት ደም ምክንያት ነው ኤፌሶን ምዕራፍ 2 ቁጥር 11 እኛ ከእግዚአብሔር ተለይተን ያለ ክርስቶስ ነበር ርቀን ነበር ይልና ይላል አይልም ንገሩኝ አሁን ግን በክርስቶስ ሆነን ይልና በክርስቶስ ምን አረ ደም በሉ በክርስቶስ ደም ምን ብላችኋል ቀርባችኋል አይልም ርቃችሁ ነበር ያለ ኃጢአት ስለነበርና አይደለም እግዚአብሔር ፊት ነውራችን አርቆን ስለነበረ ሩቅ ነበርን አሁንስ ሥርዓቱን ልንገራችሁ በአዲስ ኪዳን የሚሰዋውም ሰዊውም አንድ ነው ቆይ ተንጠባጠባ አሜንማ እዛ ወደ ቤታችሁ ቆይ እዚህ ላይ ማቁ የሆነ ነገር ካልሆናችሁ አንዳንድ እየሰበኩ ዝም ብሎ ግን ሀሎት ይናፍቀኛል ይገርማችኋል እስቲ አሜን በሉ ምን ማለት ነው ይሄ ደም ሰውየው ላይ በተረጨ ጊዜ ርቆ ነበርና በደም በኩል ወደ ቅድስተ ቅዱሳን ወደ ማይቲ ፕሬዘንሱ ሰማይ ህልውና ወደ ህላዌው ወደ ኤግዚስተንሱ ወደ አለበት ቅድስተ ቅዱሳን ርቆ የነበረ ጠጋ ለማለት እድል ያገኛል በአዲስ ኪዳን የሆነው ነገር ምንድነው ጠጋያማ በጉ ራሱ መስዋዕቱን የሚቀበለው ሊቀ ካህኑ ራሱ
ጮኻችሁ አሜን በሉ ሃሌሉያ ለሰው ልጆች ሁሉ የሚፈሰው የኃጢአት ደም አንድ ጊዜ ከተሰዋ በኋላ ዳግመኛ ያለ ኃጢአት ሊታይላቸዋል እንጂ ደግሞ አይሰዋም ራሱን በዘላለም መንፈስ ለማን ያቀረበ ለእግዚአብሔር ያቀረበ ስለሚል ሊቀ ካህኑ ኢየሱስም የሚሰዋ በግ ሆኖ መስቀል ላይ ወጣ ይገርማችኋል መስዋዕቱ ራሱ ሆኖ በመስቀል ላይ የሁላችንንም በደል እግዚአብሔር በላዩ ላይ አኑሮበት ነበርና ጥልን በመስቀሉ ሊገድል መስቀል ላይ ሊቀ ካህኑ ወጣ የሚሰዋውም እሱ ነው ሊቀ ካህኑም እሱ ነው ቆይ እነዚህ ምንድናቸው እነዚህ በታረደው በግ ልብሳቸውን አጥበው ያነጹ እስቲ ጩሁና የበጉ ደም በሉ አንዴ የበጉ ደም ርቄ ከነበርኩበት እንድጠጋ ወደ ይሁዲነት እንዳይመስላችሁ ከሁለቱ ከአሕዛብና ከአይሁድ ከሁለቱ አንድን አዲስን ሰው በራሱ ይፈጥር ዘንድ አይልም ዕብራውያን ላይ እስቲ ጩሁና አሜን በሉ እስቲ አንዴ እኛ ጁ አይደለም ይሆን ነው ርቀው ለነበሩት ለነሱ አለ መስቀል ላይ ሰላምን የምስራች ብሎ ሰበከ ቀርበውም ለነበሩት ሰላምን የምስራች ብሎ ርዕሱ አንድ ነው ስብከቱም አንድ ነው ለአሕዛብም ለኪዳኑም ለጁም የተሰበከው ስብከት አንድ ነው የፈሰሰውም ደም አንድ ነው አሁን እኛ ወደ ይሁዲነት ሳይሆን የመጣ ነው ወደ እግዚአብሔር ልጅነት አዲስ ሰው እስቲ አዲስ ሰው ብሎ አንዴ አዲስ ሰው ሄሎ እስቲ አዲስ ሰው ብሎ አንድ ጊዜ ሰይጣን ያኔ አገልጋዮቹ ወደ መቅደስ ጠጋ እንኳን እንዳይሉ ጥምጥሙ አድፏል ቀሚሱ አድፏል እያለ ሰይጣንም በእግዚአብሔር ፊት ምን ያደርግ ነበር ይላል ይከስ ነበር አሁንስ ሰይጣን መክሰሻውን ከአፉ ወሰደው ሲያየን እድፍ የለብንም አሁን ጥምጥማችን ተቀድሷል ቀሚሳችንም ተቀይሯል በበጉ ደም ምናችን ታጥቧል አሁን መጽሐፍ አጠበን የሚለው ከዚህ በኋላ ማንንም አንተን ላይነቅፍህ ደግመላ ታድፍ አጠበን ጨብጠውና በበጉ ደም ታጥበሃል በሉት ነጽተሃል ንገሩት ነጽተሃል ደግሞ ተቀድሰሃል ንገሩት ምን ማለት ነው ታጥቦ የነጻ ልብስ ካሮጌው ምን ሆኗል ተቀድሷል ቆይ እግዚአብሔር ይመስገን መቀደስ ማለት አሁን ቆይ ቆሻሻ ልብስ ቢኖር ከኔ ጋር ወይ ተጣለ የሆነ ሞሉ ነገር የለም እዚህ ምንቱኑ የሚወለወልበት ይሄ መቃው ነው አዲስ ነው ዛሬ ምን ማለት ነው ለምሳሌ የታጠበና ያልታጠበ ልብስ ሲከላከልባችሁ ይለያል አይለይም በምኑ በቃ ዱቢና ከናበር እንዴት ላስረዳ ምንድነው የለየው እድፍና ንጽህና ነው የታጠበው ልብስ ንጹህ ነው አይደል ታጥባችኋል ነጽታችኋል ከዛስ ተቀድሳችኋል ምን ማለት ነው አሁን አሮጌው ልብስ ይሄኛውም እኮ አሮጌ ነበር ሲታጠብ ጎረቤቱ ከነበረው አሮጌ ልብስ ተቀደሰ መቀደስ ማለት መለየት ለአጣቢው መሆን ለሰማይ አምላክ እኔ የአዲስ ኪዳን አማኝ እዚህ ጉባኤ ቢኖር ጮሆ አሜን ይለኝ ነበር ታጥበሃል አሁን ተቀድሰሃል አሁን ለበማ በበጉ ደም አሁን ማንንም ሰው ስለኛ እግዚአብሔር ፊት ሄዶ መክሰስ ለምን የዕዳው ጽሕፈት ምን ተብሏል ተደምስሷል ምን ማለት ነው በአይሁድ ባህል አንድ ሰው ሲበደር ጽሕፈት ይደረጋል አሁን እንኳን ዕዳ ባንክ ስትበደሩ ጽሕፈት አለ የለም የድሮ ጽሕፈት አባቶቻችን በብሉይ ኪዳንም ይሁን በአዲስ ኪዳን ኢየሱስ ክርስቶስ በሥጋ እስከተገለጠበት ወረት ማለት ነው ዕዳ አንድ ሰው ሲገባ የሚጻፈው በቅርጽ ነው የቅርጽ ጽሑፍ ጀቹን ማልሳ ለምሳሌ የድሮ ማህተም ታስታውሳላችሁ የቅርጽ ማህተም የቀለም ሳይሆን አሁን አይ ቲንክ ፓስፖርቶች ላይ አለ የኢትዮጵያ ፓስፖርት ላይም የቅርጽ ማህተም አለ እዚህም አለ ሲመታ ማህተሙ ቀለም አይደለም ምንድነው ቅርጽ ነው ከዛ ይሰምጣል እንትኑ
ጽህፈቱ ለምሳሌ አፍሪካ የሚል ከሆነ አፍሪካ የሚለው ስፔሊንግ ይገባል ወደ ውስጥ ልክ እንደዚህ እዳ ሲጻፍ እዳ ሲወስድ አንድ ሰው የወሰደው እዳ በምንድነው የሚቀመጠው በጽሁፍ አይደለም በቅርጽ ነው ለምን እንዳይክድ ከካደስ በጊዜ ርዝማኔ ቀለም ከሆነ ይጠፋል ጽሁፍ ከሆነ ይደለዛል ቅርጽ ከሆነ ግን አይጠፋም ስለዚህ ይሄ ቃል የተቀመጠው አይሁድ እዳ ሲወስድ እዳውን የሚጻፍለት በቅርጽ ነበር መጽሐፉ የእዳችን ጽህፈት ምን ብሏል እሱን ነው የሚለው ተደምስሷል የሚለው ጽሁፉ ጠፍቷል ሳይሆን ቅርጽ ነበር በየሄድክበት ጽሁፍ አለብህ ምክንያቱም እዳው ለሄድክበት ቦታ ሁሉ ይታይ ነበር በቅርጽ ስለሆነ የሚቀመጠው ባለዳ ይባላል ሲሄድ ባለዳ ይባላል ስለዚህ ስራ ሲገባ መጀመሪያ እዳህን ክፈል ይባላል ወይኔ እናንተም በሆነኔ ታዲ ራሱን ድሮ ቢሆን ኖሮ ብድግ ብዬ በዛ ጋር ዞሬ መጥቼ ይቀመጥ ነበር የእዳ ጽህፈት እስቲ የእዳ ጽህፈት በሉ ምን ማለት ነው በሄድክበት ቦታ ሁሉ ምን ይከተላል የእዳ ጽህፈት ምን አለበት ይያለ ንገሩኝ እዳ አለበት ስለዚህ እንደፈለክ መሆን መጀመሪያ ስትሰራ ራሱ ምንህን ክፈል አስቀድመ ምንህን ክፈል እዳህን ካልከፈልክ ወንጀለኛ ነው የትም መሄድ ስለዚህ ሰው ሁሉ ላይ የተጻፈበት የእዳ ጽህፈት ካለ ሰውየው ከእዳ ነፃ ካልወጣ በስተቀር ያ የእዳ ጽህፈት አይሰረዝም ነበር ደስ ይለኛል ይሄን እየሰበኩ ደማችሁ ማይሞቅ ከሆነ ጌታን አጋንንት ቢኖር ነው በእውነት ከልቤ ነው ዳውነት ይሄ ምኞት አይደለም ሰብከው ዞር ብላችሁ አሁን የእዳ ጽህፈት የለብህም በሉት ኢየሱስ ከፈለልህ በሉት መስቀል ላይ ወጥቶ ከፈለልህ ከዛ ምን ተደረገ የእዳው ጽህፈት ምን ተብሎ ተደመሰሰና ተሰረዘ ይለያያል ቆይ ተሰረዘ ማለት ጽሁፍ ሲሆን ምን ተደረገ ነው ተደመሰሰስ ተመልሶ መታየት እንዳይችል የእዳችን ጽህፈትን ደመሰሰው ክብር ለእግዚአብሔር ይሁንለት ይሄ በላያችን ላይ የፈሰሰው ደም ከፍጥረታዊ ሰዎች ለየኝ አዲስ ልደት ሰጠኝ ዳግም ተወለድኩ አሁን ክርስቲያን ተባልኩ እዛው እናቴ በፈጠረችኝ መልክ ሰፈሩ በሚያቀኝ ጾታ ሌላ ሰው ነኝ አሁን እንዴት ሆኜ ዳግም ተወለድኩ ዳግም ልደት በሉስ አንድ ጊዜ ዳግም ልደት ማለት ተመልሼ ወደ እናቴ ማህፀን ልግባ ለያሽማግሌ ህጋዋቂ አራ አይደለም ከመንፈስ ተወለድ እንደገና ከመንፈስ እዛ ጋር እየገባችሁ ነው የምትስቁት ወጣቶች እየገባ ነው እሺ ዞር በሉና እዳክ አንድ ጽሁፍ አንብቤ ያለው አሜሪካዎች የምትወዱት ጥቅስ ምንድነው ተብለው አንድ ጊዜ ለብዙ ክርስቲያኖች ዞሮ ነበር የምትወደው ጥቅስ ምንድነው የሚለው እና በጣም ብዙዎቹ አንድ ጥቅስ መረጡ just paid የሚለውን ቃል ለምንወደው እና ሲጠና ቢል አድክሟቸዋል በየወሩ ዞር ብላችሁ እዳው ተከፍሏል በሉት እዳው ኢየሱስ ከፈለው we are free ንገሩት you are free በሉት you are free free ነካውን የሚከስ የለም የሚይዝ የለም የሚያቆም የለም የሚያሳንስ የለም ይሄ አለብህ ብሎ የሚከስ የለም እዳው ተከፈለ እዳው ተከፍሏል እንደ አንድ ጊዜ እኔ እንዳልኳችሁ ነው በጡጫ ምቱልኝ በቦክስ እንደዚህ ምቱልኝና እዳው ተከፍሏል ነው ተባልከው አትሸማቀቅ በሉት ነፃ ሰው ነካውን ነፃ ሆነ ውጣና ግባ ነፃ ሆነና የትም ሀገር ኑር ቀና በል አሁን እንጂ ሰስነም እኛ ሀገር አይደለም ያስሸማቀቀን የተሰጠን ደም የተከፈለልን ዋጋ በሄድንበት ስፍራ ቀና ብለን እንድንሄድ አድርጎናል አሁን አንሸማቀቅም በእግራችን ሩቅ ሀገር አንሄድም አሁን የምናነክሰው ታቦት የለንም ኢየሱስን አንድ ጊዜ አነገስ ነው በቀን እሱን እናከብረዋለን ክብር ለአብ ልጅ ለናዝሬቱ ለኢየሱስ ይሁንለት እዳው ተከፍሏል የቅርጹ እዳ
ስለዳ ትንሽ ላውራችሁ አንድ ጊዜ ይሄንን ቪዲዮ ሚስቴ ስለሌለች ነው የምናገረው አንድ ቀን ፕሮግራም እንደዚህ እየተካሄደ አገልጋይ እኔ ራሴን የጋበስኩት አገልጋይ እና ቆሞ አገለገለ ሰበከና ጸሎት ሲጀመር የእግዚአብሔር ሰው አለኝ እኔ ከፊት ነው ቁጭ ያልኩት ጋብዤው ልክ እንደ ፓስተራችሁ እኔ ደግሞ ኮራብዬ ይገርማቸዋል ምክንያቱም የቸርቹ ፓስተር ነኝ ጋብዤው እኔ ያጠራሁት ራሱ በጣም የጌታ ነገር እንደሚያልፍበት ሰምቼ ጠራሁት የሰበከ ስብከቱ ጨረሰና ጸሎት ሲጀመር የእግዚአብሔር ሰው እኔ አንተ እንድትጸልይልኝ በኋላ ፈልጋለሁ አለኝ ግን አሁን ልጸልይልህ አለኝ እሺ ቁም እስቲ አለኝ ጉባኤው መመራው ቸርች ላይ ቆምኩ እግዚአብሔር እንዲህ ይልሃል እዳህን እከፍልልሃለሁ ሲለኝ እንዴ እዳዬ እኮ ተከፍሏል አልኩት የመስቀሉን አይደለም አንድ እናንተ ቤት በፊርማ የተወሰደ እዳ አለ አለኝ ከዛ ኮንፊውዝድ ለካ ሚስቴ እየደበቀችኝ ለኔው ብላ ቆይ የድሮ ሚስቶች ይብላይ ለአሁን ሚስቶች እንጂ የድሮ ሚስቶች ለካ ትራንስፖርት ይቸግረኝ ነበር እኔ ከነበርኩበት ቸርችና ቤቴ ትንሽ ስለሚራራቅ በቃ ቤቱ ዝም ብላ ክፍተት ስታገኝ ለካ አንድ ምትግባባት እህት ቤት ክራይ ምታከራይ ጓደኛ ነበረቻትና ከሷ ለካ እየፈረመች ትወስዳለች እሷ ጉባኤው ውስጥ ነበረች ከኋላ ቁጭ ብላ ዞር ስል ሚስቴ እንደዚህ ብላ እኔ ዞር ብዬ ደግሞ ያረርሱ አይደለም ምንድነው ተበድረሻል እንዴ ስላት አዎ ተበድሬያለሁ ዞር ብለ እሱም ቢሆን ይከፈላል በሉት እና እኔ ዞር ብዬ ጉባኤው ፊት ምን ነው እኔን እንደዚህ ታሳንሽኛለሽ ምን ሆነሽ ነው ሆድ በቃ አይዞሽ ምናምን ብዬ እዛው ሀግ አረኩ አየ እዛ ሰዓት ላይ ሀግ ካላረኩ መጥፎ ነው ማታ ማን ሀግ ያረጋል በኋላ በእግዚአብሔር ተአምር እዳው ተከፈለ ቴንኪው ፓስተር ለካ እሷን እንደዚህ ያረጋት ምንድነው እዳ ነው እዳ እኮ ሸምቃቃ ያረጋል እዳ ለማንኛውም ግጭት just paid በሉት we are free አሁን የሚከሰን የለም ከሳሻችን ምን ብሏል አሁን ምን ብሏል ከሳሻችን ምን ጠቅሶ እዳ አለበት ብሎ መክሰስ እዳችን ምን ተብሏል አሁን ታጠብን ነፃን ከዛ ተቀደስን እስቲ ይሄንን ቃል በቃል መጽሐፉን ላንብብላችሁ እዚህ ጋር ምንድነው የሚለው እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብና አይልም መታጠብና በመንፈስ ቅዱስ በመታደስ አዳነን እስቲ አዳነን በሉ ነገ ምንካካው ነገር ስለሆነ ጥሩ ነው መታጠብ እስቲ ታዲዬ ትላንትናውን ጥቅስ አሬ ኦኬ ሕዝቅኤል ምዕራፍ 16 ከቁጥር 8 ጀምሮ ለም ትላንት ካቆምክበት ባንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር ቁጥር 7 ልጀምረው በእርሻ ላይ እንዳለ ቡቃያ አበዛውሽ አንቺም አደግሽ ታላቅም ሆንሽ ቁጥር 6ስ ባንቺም ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በህይወት ኑሪ አልኩሽ አሁን በደምሽ እንዳለሽ በህይወት ኑሪ አልኩሽ በእርሻ ላይ እንዳለ ቡቃያ አበዛውሽ አንቺም አደግሽ ታላቅም ሆንሽ በእጅጉም አጌጥሽ ጡትሽም አጎጠጎጠ ጠጉርሽም አደገ ነገር ግን እርቃንሽን ሆነሽ ተራቁተሽም ነበርሽ ባንቺ ዘንድ ባለፍኩ ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር እኔ መጎናጸፊያዬን በላይሽ ዘረጋው አፍረተ ስጋሽንም ከደንኩ ማልኩልሽም ካንቺም ጋር ቃል ኪዳንን ገባው ይላል ጌታ እግዚአብሔር አንቺም ለኔ ሆንሽ ዋው ለማሆንሽ እስቲ የጌታ ነኝ በሉና ጮሁ አንዴ
የጌታ ነኝ ሃሌሉያ እሺ አዲስ ልደት የሚለው ነው እሺ ቀጥል በውሃም አጠብኩሽ እሺ ከደምሽም አጠራሁሽ በዘይትም ቀባሁሽ ዘይት የሚለው መንፈስ ቅዱስ ነው እሺ ነገ ስለምንማረው እሺ ወርቀ ዘቦም አለበስኩሽ አሁን በቃ ቀና አረኩሽ ወድቀሽ ነበር ተለውሰሽ ነበር አሁንስ አጠብኩሽ ካጠብኩሽ በኋላ አሻውት ሰውነትሽን ሁሉና በዘይት እንደገና ቆንጆ አደረኩሽ ቀጥል በወርቀ ዘቦም አለበስኩሽ ባቆስጣ ቁርበትም ጫማ አደረኩልሽ በጥሩ በፍታ አስታጠቅኩሽ በሐርም ከደንኩሽ በጌጥም አስጌጥኩሽ በእጅሽም ላይ አምባር ባንገትሽም ላይ ድሪ አደረኩልሽ በአፍንጫሽም ቀለበት በጆሮሽም ጉትቻ በራስሽም ላይ የክብር አክሊል አደረኩ በወርቅና በብር አጊጠሽ ልብስሽም ጥሩ በፍታና ሐር ወርቀ ዘቦም ነበር አንቺ መልካምን ዱቄትና ማርን ዘይትንም በላሽ እጅግም በጣም ውብንሽ ለመንግስትም ደረስሽ እናንተም በሆነ ጮክ ያጨበጨብ ነበር አሜን ሃሌሉያ ለምን ደረሽ ለመንግስት አልቲሜት ጎሉ ምንድነው የወደቀችዋን ያቺን ሴት መጨረሻ የት ማብቃት ነው ሄሎ ማፊት ማቆም መንግስት ማድረግ ነው በእግዚአብሔር ፊት ቆይ በጣም ካላስቸገርኩ አንደኛ ጴጥሮስ 2:9ንም በቃ ሊጨርስ ነው አሁን ጸሎት እንጀምራለን በእውነት ከዛ ቸሬ ደግሞ ይዘምራል ጂሰስ ኔም 2:9 አንደኛ ጴጥሮስ ጉድ ስሙ እናንተ ግን ከጨለማ ወደሚደነቅ ብርሃኑ ቆይ ስሙ ከምን ከጨለማ ወደ ምን አይነት ኤክስትሪም ነው ከአንዱ ኤክስትሪም ቱ አናዘር ኤክስትሪም ከአንዱ ጨለማ ወደ ብርሃን አይልም ወደ ምን ብርሃን ወደሚደነቅ ብርሃን ይሄ ብርሃን አንደኛ ጢሞቴዎስ ምዕራፍ 6 ላይ እርሱም ሊገለጥ በማይችል ብርሃን ውስጥ ምን ያደርጋል ይኖራል ተብሎ ተጽፏል እግዚአብሔር ይሄ ሊገለጥ የማይችል ብርሃን የሚለው ቃል ለምሳሌ ብርሃን ነገርን ሲገልጥ እንጂ ሲደብቅ ታውቃላችሁ አታውቁም ነገር እንዲደበቅ ምን ውስጥ ነው የሚገባው ጨለማ ውስጥ ነው ይሄ ብርሃን ግን የብርሃኑ ልህቀት ልኩ በውስጡ የተቀመጠውን ሰወረው ለምን ቀና ብለ ማየት ሊገለጥ በማይችል ብርሃን ውስጥ ይኖራል ይልና ከጨለማ ወደሚደነቅ ዲቫይን ወዳለበት ወደዚያ ብርሃን የሆነ ጥሩ ሰው አደረገ አይደለም የሚለው ልብስህን አጸዳለህና ሰላማዊ ሰው ሆንክ አይደለም የሚለው ከነበርክበት ጨለማ እንደውም ኤፌሶን ምዕራፍ 5 ላይ ሲናገር እናንተ አስቀድሞ ጨለማ በጨለማ አይልም ጨለማ ፐርሰን ያረጋናል ጨለማ ነበራችሁ አሁን ግን በጌታ ሆናችሁ ምንድናችሁ ይላል ብርሃን ሆናችኋል ይላል በጌታ በኢየሱስ ብርሃኑ ወንድሜ ይበሉት ወናችሁ ብርሃኗ በሏት ብርሃን ቀየረን አሁን በምን በፈሰሰው ደም በኩል አሁን ብርሃን አደረገንና ሊገለጥ በማይችል ብርሃን ውስጥ እንድንገባ ጠጋ እንድንል ወደ ሰማይ እንድንጠጋ አደረገን ይሄ ብርሃን ሊገለጥ አይችልም አሁን ተከፍሎ ያለውን ስለምናቅ ነው እንደዚህ ሆናችሁ ምትሰሙኝ ስትሄዱ ምትሰሩትን ስራ ነገ ሀብሲት ጥላችሁ የመጣችሁት ዱቄት ትዝ ይላችኋል ሰኞ ስትገቡ ስራ ይሄ መንደሩ ነገር ስለያዛችሁ እንጂ አሁን እኮ የደረስንበት ነገር ጉድ ነው ፍጥረታዊ ሰው ሊረዳው የማይችል እንኳን ፍጥረታዊ ሰው እኛ ቦርናጌን የሆነው እንኳን በጥንቃቄ መረዳት አልቻልንም ለዚህ ነው የባጤ ቆጥ ስንሰብክ ምን ኖረው ተሰብሰቡና ስብከታችሁን ወደ መስቀል አምጡ እኛ የተሰቀለውን እንድንሰብክ እንጂ ኢቭን እንኳን በየመንደሩ እየገባ የፈወሰውን አይደለም ስብኩ የተባልነው በመስቀል ላይ ደሙን ያፈሰሰውን ኢየሱስን እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን አለ ጳውሎስ ሰብካለን አለ ይሄ ጥሪ ነው አያችሁ ይሄ ጥሪ የተሰቀለው ጥሪው ይሄ ነው መጽሐፉ ሲናገር ወደዚህ ብርሃን አመጣችሁ ይላል ርቀቱ ይገርማል ሲኦል ነበርኩ አሁን ከእግዚአብሔር ጋር ህይወት ተሰውራለች እሺ ቀጥል እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱም በጎነት እንድትናገሩ የተመረጠ ትውልድ
የንጉስ ካህናት ቆይ የማን ካህን የንጉስ ምን ሆንሽ ይላታል ቅድም የነበረችዋን ሴትዮ መንግስትም ሆንሽ አላት የማን መንግስት ግን እናንተ ግን ምን ሆናችሁ ደህና ናችሁ ወይ ሰላም ለእናንተ ይሁን ኑሮ ጥሩ ነው ወይ ደሞዝ በጊዜ ይከፈላችኋል ወይ ምን ሆናችሁ ነው እንደው አንዳንዶቻችሁ አሁን ሲጨርስ ቢጸልይልኝ ትላላችሁ አልጸልይም ይገርማችኋል ይሄን ሳትሰማ እንዴት ነው ምጸልይልህ ድኩማን አይደለም እኛ የሰበሰብነው ጀግናን የተሰበሰብነው በብርሃን የሆነ ሰዎች ነፃ አይወጣን ቀና ያልን ሰዎች ነን ማንንም ሊያሸማቅቀን አይችልም ቀና ብለናል አሁን እንጂ ሰስኔም ዋው የመንግስቱ ካህናት መንግስቱን ሰርቭ የሚያደርጉ እነዛ ባለሟሎች የሱ ሆነናል የመንግስቱ ካህናት ቀጥል ታዲያ ቅዱስ ህዝብ ምን ህዝብ ቅዱስ ህዝብ በስመ አብ አንዳንዶቻችን እኮ እናቶቻችን እየረገሙን ያሳደጉ ስንቆይባቸው በወጣ ያስቀር ይያሉ ባጭር ያስቀር ብለው ጠንቋዩ እየደገመብን አሁንስ ቅዱስ ህዝብ የተለየ ህዝብ ከአዳት የተለየ ልብሱን በበጉ ደም ያነጻ ቅዱስ ህዝብ ነው ዋው ቀጥል ለርስቱ የተለየ ወገን ናቸው ወገን ቀይራለሁ በሉ ዞር በሉና ወገን ቀይራል ትራይብ ቀይራል ዞር በሉና ወገን ቀይራል አንድ ጊዜ ወገን ቀይራል አሁን ሰማያዊ ነው በሉት ሰማያዊ አሁን ለኛ ሀገር ፖለቲካ አይመችም አያችሁኛ አማራ ኦሮሞ ትግሬ የተባባል ወገን የሚመስለን ከትግሬ የተወለደ ትግሬው ከአማራ የተወለደው አማራው ነው የሚመስለን ልክ ነው ምድር ይሄንን ክላንና ይሄን ትራይብ ነው የምትቆጥረው እኛ ግን አሁን ጎሳ ቀየርን አሜን ሃሌሉያ አው ቅሬታ አለባችሁ እንዴ ትላላችሁ ወገቻለሁ እዛ ስንሄድ በሀገር የምንቀመጥ መሰለ በዜግነት እንጂ እዛ ስንሄድ እኮ ኩናማ ጉራጌ የምንባል ይመስልሃል የለም ዋና አከናን እንጅሯች የለም እዛ ያለው ምንድነው ልብሱን በበጉ ደም አጥቧል ወይ ነጽቷል ወይ ዳግም ተወልዷል ወይ ነው እንጂ ምን ቋንቋ ይናገራል ይሄ ምድርን ያላተረፈ ፖለቲካን አለቅልቄ ደፋውት ከቤተ ክርስቲያን ላይ ተመታ ይሁን ይሄ መንፈስ ወገን ዞር በሉ ወገንን አንድ ወገንን በሉታን አሁን ቆይ አንድ ክፉ የሚያደርግ ሰው እዚህ ጉባኤ ቢመጣ አይበለውና ቢለውም ችግር የለም አይበለውና አንድ ፏምብ ቦምብ ይዞ ገብቶ ቢፈታው ለይቶ ነው የሚሞተው ሰው አብረን እኮ ነው የምናልቀው ወገን ስለሆነ ነው አብረን ምን ሞተው እኮ አግኝተን ነው ወይ ወገኔ አው ተጠረጥራላችሁ እነዚህ እኔ አሁን ጮኝነት ነው የጠየኳችሁ እንዴ ጮኝነት የጠየኳችሁ አስመሰላችሁት ለምን ነው እንደዚህ ትሩት ወገኔ ነህ አንተ ብርት ዞር ብላችሁ የክርስቶስ ወገን ሁሉ ምናችን ነው ምንም ቋንቋ ይናገር ምንም ቋንቋ እዚህ ሀገር የሚኖሩ የናንተ ወገን እኮ አልነበሩም በቋንቋ አንድ አልነበርንም ግን አሁን ወገን አይደሉም ይሄን ቤት አልሰጧችሁ አብራችሁ ምሳ አትበሉ አብራችሁ ስራ አትሰሩ በክርስቶስ ስንት ነን አሁን ወገን ነን እኮ ወጣ በሉ እንጂ ከክልላችን ወጣ በሉ እንጂ ጠበብን እኮ እዚሁ ወጋው በጉራግኛ ነው ወጋው ደስ የሚለው ጫዳስ ማለት ነው በጉራግኛ በወላይትኛ ይገርማል ጫዳስ ማለት ነው ወጋው ማለት ጫዳስ ልክ ነው አይደለም ወጋው ደግሜ ዞር በሉና የእግዚአብሔር ወገን ነን በሉት ወገን አንድ ነን በሉት አንድ ወገን ነን ከአንዱ ደም ተጸደቀን ከአንዱ መንፈስ ጠጣን ከአንዱ መንፈስ ኧረ አሜን አሜን ብዙ ጭብጨባ ብዙ እልልታ ሃሌሉያ ስለዚህ በየሄድኩበት ወገን አለኝ እኔ ይገርማቸዋል በየሄድኩበት ሀገር ገና ስቆም ሳይ አዳዲስ ወንድሞቼን እህቶቼን አገኘሁላለሁ ምንም ቋንቋ ተናገር nothing for me እኔ በክርስቶስ ዳግም ከተወለድክ በደሙ ከጸዳ አንተ የኔ ወገን ምንም ቋንቋ ተናገር የትም ሀገር ኑር የትም ተወለድ በክርስቶስ ደም ምክንያት አሁን የማን ወገን ነን አፈረስ ነው Jesus name አእምሮ የሚመቸው ስሌት ነው አቃለው አእምሮ 2 ሲደመር 2 አእምሮ 4 ነው በቃ እንዳይመስልህ ይላል አሁን እንዳትሰማው ይላል ወጋው ወይኔ ይሄስ አገኛ አእምሮ ይገርማል አንዳንድ ሰው አይነክ ይሄ አንተ ቻብል ዞን የሚባላል ይሄ ማያስነካው በቃ እንደዚህ ብሎ የሚኖርበት
እልም ካለ አብሮ ካደገ ከሰፈርክ ልጅ በጌታ ካልሆነው እማታቀው ሩቅ አገር በጌታ የሆነው ሰው ይበልጥብሃል። እናንተ የምታገቡ ወጣቶች ደግሞ ደጅ ውጡ አላችሁ ባልና ሚስት ፍለጋ። ከውጪ እንዳታገቡ ተከልክላችኋል። ከወገናችሁ አግቡ። ልክ ነው አይደለም? ከየት ላግባ ልጄ እዚህ እንዳያገባ አለች የያዕቆብ ሚስት ርብቃ። ከየት ላግባ አብርሃም ከዚህ እንዳታጋቡ ልጄ ያዕቆብ እዚህ አያገባም። አምጣለት ለይስሐቅ ራሱ አምጣለት ከወገኔ። ልክ ነው መጽሐፍ ያላምን አታግቡ አላለም? ከወገንህ አግባ እያለ እኮ ነው። ቴንክ ዩ እግዚአብሔር ቃል እኔ የቃሉ አገልጋይ ነኝ። ማታ ስገባ አልሸማቀቅም። ቃል ለማንም ፈገግታ ብዬ ቃል እግዚአብሔርን ቃል አላጣመምም። ይሄን ንጹህን እግዚአብሔርን ቃል አቀርባለሁ። መንፈስ ቅዱስ ቴንክ ዩ ይለኛል። እግዚአብሔር ይመስገን። ጂሰስ ኔም። በሩዋንዳ በነበረው እልቂት በጣም ብዙ ሰው የሞተው ወገኔ አይደለም በሚል ነው ግን ታውቃላችሁ? እጅግ በጣም ብዙ ሬሳ የተለቀመው ከቸርች ውስጥ ነው። ከኢቫንጀሊካል ቸርች ውስጥ ነው። ለምን ሸሽተው ወደ ቤተ ክርስቲያን ሲገባ መቼም ቤተ ክርስቲያን መጠለያ ናት ብለው ነበር ሮጠው የገቡት። በኋላ ሳይው ጎሳቸው ሁቱና ቱትሲ ያሉ ሲቋጠሩ ሁቱም ቱትሲም አንድ ኳየር የነበሩ ተገዳድለዋል። ጨለማ። አሁን ማወራችሁ ዋዛ ነገር እንዳይመስላችሁ። አንዳንዶቹ አሁን ምናልባት ከኔ ይልቅ ሩዋንዳ የምትሄዱ ናችሁ አይደል? ብዙዎቻችሁም ይሄን ማወቅ ትችላላችሁ። እጃቸው የተቆረጠ ምናምን የሚያስጎበኙዋል። ማን እጃቸውን በከተር እንደቆረጣቸው ያውቃል። በሁቱና ግን ሁለቱም ክርስቲያን ናቸው። ምን በሚል እንትን ወገን በሚል ቸርች ማምለጥ ካልቻልክ ታመልጣለህ። ፖለቲካው ራሱ በዚህ አብዷል። ነገ ምን ሀፕን እንደሚያደርግ አናውቅም። በዚህ ካልዳናችሁ ይሄው ፕሮፌሲ ይሆን አይዶን ነው ግን ሪከርድድ ነው። ነገ ምን ሀፕን እንደሚያደርግ በየሰፈሮቻችን ኢትዮጵያ፣ ኤርትራ አይዶን ነው። እኛ የእግዚአብሔር ወገን ነን። የትውልድ ሀገርህን ካድ እያልኩ አይደለም፣ ግን ይሄኛው በሞት ይቆማል። በስደት ለቃችሁ ታትወጡ እንወጣለን። ትተነው እኮ እንሄዳለን። ዛሬ አገሩ መኖር የሚፈልጋል እንዴ? መውጫ ቢገኝ ሁሉ ሰው መስደድ ይፈልግ የለ? የእግዚአብሔር ቃል አእምሮን ይዋጃል። ተዋጁ እስቲ እሺ በሉ። ጠዋት ከአንድ ቤተሰብ ጋር አነጋገር ነበር። እግረ መንገዴን ፍቅር ከያዛችሁ ክርስቲያን ከሆነ ከዚህ ሀገር ሰው ጋርም ተጋቡ። ለምንድን ነው ወገን የምትሉት? የምሬን እኮ ነው የምላችሁ። ምን ማለት ነው? ቆይ እስቲ ንገሩ። ካምፓላ ነበርኩ ባለፈው። አንዳንድ ነገሮች ሲነሱ ሰማ ነበር። ታው ግን ታው ወገኔ ወገን ሁሉንም የሚያቅፍ ክርስቲያን ማለት እንደዛ ነው። ባውንደሪ የለውም። በክርስቶስ ደም ይታጠብ እንጂ የፈለገ ጎሳ ለምን አይሆንም? ሰው የሰው ስጋ እያረዱ የሚበሉ ሊሆኑ ይችላል። በጌታ ሲሆኑ ንስሐ ገብተዋል፣ ተቀይረዋል፣ ነጽተዋል፣ አዲስ ማህበረሰብ ሆነዋል። አለ ባውንደሪ ጌታን አምልኩ። ወገን አሜን። ይሄንን አምኜ እምቢ ካላችሁ ቀጥሉ እናንተ ጓ ሄድ ነቲም። ግን እውነታው ይሄ ነው። እኛ አሁን የማን ወገን ነን? ለምንድን ነው የምትሰብከው ሄዳ አሕዛብን? እኛ እኮ ለአሕዛብ አልተጠራንም ብሎ ጳውሎስን ማህበረሰቡ ያገለው ነበር። ኖ ጴጥሮስን ለአይሁድ እንደጠራ እኔን ለአሕዛብ ጠርቶኛል አለ። ምን ልዩነት ሳለን? እኔም ለአሕዛብ አገልጋይ እንደሆን ተሾምኩ ይላል። በክብር ነው የሚያወራው። እንዴት የአሕዛብ አገልጋይ ትሆናለህ ብለውት። ለምንድን ነው አንተ ስትጸልይ መንፈስ ቅዱስ የወረደባቸው ብለው ጴጥሮስን ጠየቁት። ኢየሩሳሌም የነበሩ ቤተክርስቲያን ሐዋርያት ሥራ ምዕራፍ 11 አረ እኔ ራሱ ገና መናገር ሲጀምር ነው የወረደው አለ። ዝግጁ አልነበሩም። የኛ የሚባል ነገር ነበር። ወጋው ከኛ መንፈስ የተመታዩ ወገን ነን እኛ።
ወገኖቼ ናችሁ እውነት ከልቤ ለዚህ ነው ሳልጠረጥራችሁ ያቀረባችሁልኝን ምበላው የሰጣችሁኝ አልጋ ላይ የተኛሁት ወገኖቼ ስለሆናችሁ አልጠረጠርኳችሁ ይመርመርልኝ አላልኩም ፍራሹ ስር ምንድነው ያልኩ እየገለጥኩ አላይ ወገኖቼ ቤት ነው ያማድረው ለምን ነው መንፈሴ ያዘኝ እዚህ ጋር አይ ዶንት ኖ ግን መንፈሴ ነው ያዘኝ የኡጋንዳው አሁን ምርጫ አለ በቅርብ አይ ቲንክ ካምፓላ እና አሁን ሁለተኛው ሰው ከተመረጠ ፕሬዚዳንት ከሆነ የሚያደርገውን ነገር ሰማችሁ እንዲያወራው ኢትዮጵያውያንንና ኤርትራውያንን ከካምፓላ አስወጣለሁ ነው ያለው ሰምታችሁ ከሆነ ዜናው መስማት ይችላልላችሁ አሁን አይ ቲንክ ይሄን ሰሞን ምርጫ አለ እና ምንድን ምክንያቱ ሲናገር ኢትዮጵያውያንና ኤርትራውያን አይቀላቀሉ የራሳቸውን ነው የሚያገቡት የኛን ሰው አያገቡም አሰማችሁ እንዴ ይሄኛው ከአዲስ አበባ አንተ ካስመራ አስመጣ ብቻ ዝም ብለ ሚስተን እዚያ አጠገብ ያለው ወገን አታግባና አይምሮ ለማንኛውም እኔ ይሄንን ነው የምሰብከው አንድ ነገር ልዘዛችሁ እስቲ ቁሙና ተቃቀፉ አንድ ሰው ቢያንስ ወገኔ ነው በሉት ወገኔ ነው በሉት ታዲያ ጨርሰውና ልጨርስ መልእክቴን በቃ ክብር ለእግዚአብሔር ይሁን እኔ እናንተን ቦም በጭብጨባ በልልታ አጸድቀው ነበር Thank you ቁጭ በሉ እግዚአብሔር ይመስገን እናንተ ቀድሞ ወገን አልነበራችሁ ስማ አንተ ሰማው ጎበዝ ወገን ስማ ተያይዘን እንዳንጠፋ አስቀድሞ ምን አልነበራችሁ ወገን የምትለው ራሱ ምን አልነበረም ለዚህ ነው የሚገልህ የነበረው ምን ስላልነበር ነው ወገን ስላልነበር እግዚአብሔር ቃል እንዴት ልሁን ግን ቆይ እንዴ ወስማ እናንተ ብቻ ነው ተቀመጡት አስቀድሞ ምን አልነበራችሁ ወገን አልነበራችሁ ለዚህ ነው የናቱ ልጅ ወንድሙን ይገል ለዚህ ነው አቤል ቃይልን የገደለው ምኑ ስላልነበር ነው በኃጢአት የተበከለ ፐርሰናሊቲ ኮራፕትድ የሆነው ማይንድ ፈጽሞ ወገን ያቀል ስለ ውርስ ብሎ አንዱ ሲገድል አይደል ይከረም ነው በበቀል ምክንያት አንዱን ይገለለ የገዛ የስጋ ዘመዱን ይገለለ ኮራፕትድ ስለሆነ አይምሮ ወገን አልነበረው ያለ ወገን ነበር አሁንስ ቀጥል ታዲያ አሁን ግን የእግዚአብሔር ወገን ናችሁ እሺ እናንተ ምረት ያገኛችሁ አልነበራችሁ አሁንስ አሁን ግን ምረት አግኝታችሁ ዞር ብላችሁ ምረት አግኝታል በሉት ባክህ ኦ ማይ ሎርድ ወይ እግዚአብሔር ቃል ምረት ያልነበረው ሰው ተጥሎ የቀረ ወድቆ የቀረ ማን ተመልካች ያልነበረው ሰው ነበራችሁ የሚያነሳችሁ ማንንም ሰው አልነበረም አሁን ግን ምህረት ያገኛችሁ ናችሁ ገና ሲታይ ምህረት የገነነልህ እግዚአብሔር የሚደብቀ ይቅርታን የሚያደርግልህ እንደኔ ያለ ሰው ማን አዲስ ነው ምህረቱ ማለዳ ቁርሴ ነው ምህረቱ ማለዳ ተኝቼ ስነጋ የትላንቱ ነገር አበቃ ተኝቼ ስነጋ የትላንቱ ነገር አበቃ አንተን ደጅ ጠና አላፍርምና አንተ ነው ያለ አልከሰርምና አንተ ደጅ ጠና አላፍርምና አንተ ነው ያለ አልከሰርምና
ኢየሱስ ያድናል። ምህረት ላበዛልን ለሱ ብዙ ጭብጨባ ብዙ ክብር። ጨረስኩ። የቀረውን ነገ እንዴት ነው ግን ኮንፈረንሱ ጥሩ ነው ፓስተር? how was you feel good? በቃ ታሪካዊ ኮንፈረንስ ነው። በቃ መጨረሻችንን የምናየው በመጀመሪያችን በኩል ነው። መንግስተ ሰማይ የሚታየው በደም በመስቀል በኩል እንጂ በሰፈራችን በኩል አይደለም። በቃ በመስቀሉ በኩል ግን መንግስተ ሰማይ መንግስት ያለው አለ ከቆን የተሰቀለው ልክ ነው። መንግስተ ሰማይ የሚታየው በጻድቃን በሰማዕታት ምናምን በኩል አይደለም፣ በክሮስ በኩል ነው መንግስተ ሰማይ። ይሄ ምህረት ምን ጉድ ነው? ይሄን ልሰብካችሁ ነው ከአዲስ አበባ የመጣሁት። ርዕሱ ምንድነው? ምህረቱ መጠን ዳግመኛ የወለደን ያጠበን ያጸደቀን ደግሞም የቀደሰን የእርሱ ያደረገን እግዚአብሔር በክርስቶስ በኩል ምስጋና። ቆመን እንጸልያለን። ምህረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉ ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት፣ በእልልታ ስገዱለት። ምህረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉ ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት፣ በእልልታ ስገዱለት። እስቲ በጭብጨባ ምህረቱ ሃሌሉያ ምህረቱ በምስጋና አቅርቡለት